አንድ ወቅት በአንድ አእምሮ እና ሆስፒታል ውስጥ እኔ ስንዴ ነኝ ብሎ የሚያምን ህመምተኛ ነበርና ይሄ ህመምተኛ ከአልጋ አይወጣም ነበር። ከአልጋ ወጥተህ ትንሽ ወዲያ ወዲህ በል ሲሉት አይ ወፎች ካዩ ይበሉኛል ወይ ዶሮች ይበሉኛል ብሎ ስለሚፈራ ሁልጊዜ አልጋ ውስጥ ነበር የሚቆየው። ከብዙ ሕክምናና ምክር በኋላ እሱ ስንዴ ሳይሆን ሰው መሆኑን ሐኪሞቹ ሊያሳምኑት በመቻላቸው ደስ አላቸው። በአጭር ጊዜ ውስጥም ወደ ቤቱ መሄድ እንደሚችል ነግረውት ልብሱን ለባብሶ ቤተሰቦቹ መጥተውት በጠዋት ይዘውት ይሄዳሉ። ብዙም ሳይቆይ ግን ከቤተሰቡ መሃል አምልጦ በመሮጥ ወደ ዶክተሩ ክፍል ሲመጣ ዶክተሩ አይቶት ደንግጦ ስራውን አቁሞ ወጥቶ ምን አጋጠመ ምን ሆንክ ሲለው አይ ዶክተር አንተ የረዳኸኝ እርዳታ ሁሉ ጠቅሞኛል። እኔ እኮ ስንዴ አለመሆኔን በትክክል ተረድቻለሁ። ታዲያ ምን ችግር አለን ለመጣ ሲለው አይ እኔ አሁን ቤት ሲሄድ በጣም ብዙ ዶሮች አሉ ቤትና እኔ ስንዴ አለመሆኔን ማወቅ ብቻውን ምን ይጠቅማል? ለነሱ ካላወቁ ቢበሉኝስ እንዴት መከላከል እችላለሁ? በማለት ፍርሃቱን ሲገልጽለት ዶክተሩ መልሶ እንደገና ወደ ሆስፒታል ሊያስገባው ተገደደ ማለት ነው። እና አንዳንድ ጊዜ እኛ ስለ ራሳችን የምናስበው ብቻ ሳይሆን ሌሎች ስለኛ ያስባሉ ብለን የምናስበው እይታ ህይወታችንና አቅጣጫችንና ማንነታችንን ይወስናል። ይሄ ደግሞ አመለካከት ይባላል።